በቀጥታ በአንድ ቋንቋ በኦሮምኛ ልናገር ባለመቻሌ በጣም ነው ማዝነው ከእናንተ ጋር በአስተርጓሚ በመግባባቴ ለወደፊት ቋንቋውን ለመቻል ጥረት ስለማድረግ በቀጥታ እንግባባለን ብዬ አስባለሁ። የማነ ባላለው ስራዬ በመድበኛ የአቶ ኤልያስ ብዙ ጓደኛ ነኝ። ብዙ ነገር እንነጋገራለን። ስለ ኦሮሞ ህዝብ በተቻለ መጠን ለማወቅ ሙከራ አደርጋለሁ። ከአስደናቂ ከሆኑ የኦሮሞ ህዝብ ታላላቅ ታሪኮች አንዱ የኦሮሞ ዋዩ ቦኖ ታሪክ ነው። ይህንን ታሪክ በሚመለከት ከአቶ ኤልያስ ጋር ግንኙነት ከጀመርንበት ጊዜ ጀምሮ በሰፊው በየጊዜው እያነሳን የምንነጋገረው ነገር ነው። ምናልባት በተነጋገርናቸው ጉዳዮች ሁሉ በእጥፍ የሚበልጥ ወይም ደግሞ 90% ያሉ ስለዚህ ህዝብ ታሪክ ስለዚህ ህዝብ ክብር ስም መመለስ የተመለከተው ይበዛል እና ድካሙን አውቃለሁ። በፌደራል መንግስት በክልል መንግስት ያደረጓቸውን ጥረቶች እኔን ጨምሮ ሌሎች ጓደኞቻቸውን ለዚህ ስራ መሳካት በማነሳሳት ስላደረገው ጥረት አቶ ኤልያስን በጣም ላመሰግን እወዳለሁ። ቦረና ዞን ውስጥ የሚገኘውን ዋዩ ወንዶን ከሁለት ዓመት በፊት ከስራ ባልደረቦቻችን እዛው ሰንብተን ከህዝቡ ጋራ ፍቅሩን ተቋድሰን የሚበላውን በልተን የሚጠጣውን ጠጥተን ከሁሉም በላይ ባለው ሀብት በስጋው ወተቱ ሳይሆን በፍቅሩ ጋብዞን አክብሮን አሙቆን ተመልሰን የሚያስፈልገንን መረጃ ይዘን ሄደናል። ከዛን ጊዜ ጀምሮ በተከታታይን በሚመለከት ስራ እየሰራን ነው የምንገኘው። እኛ እያየን ሂደቱን እየተከታተልና ያወቅ ነው ለዚህ ታላቅ የደስታና የክብር ቀን በመብቃታችሁ እንኳን ደስ ያላችሁ። በበኩላችን ሙያችን በቻለው ሁሉ አቅማችን በቻለው ሁሉ እግዚአብሔር በፈቀደን እድሜና በሰጠን ችሎታ በሰጠን ዕውቀት የዚህን ህዝብ ታሪክ ለማናቸውም ሰው ማንኛውንም ቴክኖሎጂ ለሚጠቀም ሰው ለማድረስ እና እንዲታወቅ ለማድረግ አሁንም ጥረታችንን እንቀጥላለን። እዚህ ያላችሁን ታላላቅ ሰዎች አባገዳውን አጋጠንጤኖን የዋዩ ወንዶን አባኩርሜሳውን በድጋሚ አግኝቻችኋለሁ። በዚህ ጉዳይ ላይ ከአንድ ቀን በላይ የተነጋገርነው አሁን በዚህ ክብረ በዓል ላይ ተሳታፊዎች ስለሆኑና አብሬያቸው ስለተገኘው ራሴን እንደ እድለኛ ነው የምቆጥረው። አባገዳም አሉ የዋዩ። ስለዚህ ከነዚህ ታላላቅ ሰዎች ጋራ ይህንን ታሪክ ቀርጾ ለማስቀረትና ለኢትዮጵያ ለሀገራችን ለማትረፍ መውቃት እንደ አንድ እድለኝነት እቆጥረዋለሁ። ስለዚህ ይህን እድላችን በሰፊው እንጠቀምበታለን። የማይተቀርቶ የማያልቅ ታሪክ አላችሁ። የኦሮሞ ህዝብ በአንድ ወቅት ክቡር ጠቅላይ ሚኒስትር መለስ ዜናዊ ገልጸውት ነበር። ከኢትዮጵያ መውጣት ቢፈልግ ማንም አያስቆመውም፣ የኦሮሞ ህዝብ ማዕበል ነው ሲሉ በቴሌቪዥን ሰማዋቸው። የኦሮሞ ህዝብ ታላቅ ታሪክ ያለው ህዝብ ነው። ኢትዮጵያን ከመሰረቱ ታላላቅ ህዝቦች አንዱ ነው። አሁንም ቢሆን ከምንኮራባቸው የማንነታችን መነሻ ከሆኑ ህዝቦች አንዱ ነው። የራሳችንን አስተዋጽኦ በማድረግ የዚህ ህዝብ አካል ለመሆን በመስራቴ በጣም ደስተኛ ነኝ። ከዚህ ማስተላለፈው ዳግሜ ደግሞ ብዙ በመሆኑ የኦሮሞ ህዝብ መሬቱም ሰፊ በመሆኑ ብዙ መልክዓ ምድራዊ ልዩነት ስላለው ብዙ ያለመተዋወቅ ክፍተቶች እንዳሉ ብዙ የልማት ችግሮችም እንዳሉ አውቃለሁ። ዋዩ ወንዶ በሰነበኩበት ጊዜ የመሬት ችግር እንዳለ የመሬት ጥበት ሳይሆን የመሰረተ ልማት ችግር እንዳለ የውሃ ችግር እንዳለ የመንገድ ችግር እንዳለ አይቻለሁ። ከዚህ የመጣንበት መንገድ ከነገሌ ቦረና እንኳን ረጅም መንገድ ቢሆንም መንገድ አለ። እዚያ ግን እንደዚህ አይነት መንገድ የለም፣ መብራት የለም፣ ንጹህ የመጠጥ ውሃ የለም። ስለዚህ የክብር ስማችሁን እንደዚህ ለማስመለስ እንደጣራችሁት ሁሉ በልማትም የመንግስት አጋር ሆናችሁ ውሃውንም ቆፍሮ ለማውጣት መብራቱንም ለማስገባት ትምህርት ቤቱንም ለማስፋፋት ተተኪ ልጆቻችሁ የበለጠ የልማት ሰዎችና የሀብታቸው ተጠቃሚዎች እንዲሆኑ እንደምትተባበሩ ነው ተስፋ የማደርገው።
ትናንትና እዚህ ባደረግነው በዓል ላይ የዞኑ መስተዳድር አካላት የወረዳው አስተዳደር አካላት የሽማግሌዎች የተለያዩ ጎሳ ተወካዮች ከአርሲም ከሸዋም ከኬንያም የመጡ በርካታ እንግዶችን ስላየው በጣም ደስ ብሎኛል። አሁንም እድለኛነቴን ደጋግሜ ነው ማረጋግጠው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ሐምሌ ዳንበከትሩ ዴቪሳ ሞራል ገባባት ዋን ኢሳንጀደን አማ አፋንን ቤኩ ፉልዱራፍ አፋንች በረዴ ዳይሬክታ ኮልገሩፍ ያሊ ጎዳ እንካኒ ዋዬ ኦሮሞ ዋዩ ገሩ